እናትነት አገርም አህጉርም የማይገድብ የሰብአዊነት ቋንቋ መሆኑን ያስመሰከረች የአውስትራሊያ ዘመናዊ ህይወት አሽቀንጥራ በመጣል በአፋር በረሃ ከ30 ዓመታት በላይ ከማህበረሰቡ ጋር በመኖር እዛው ያገባች እዛው የወለደች አብዳ የተሰኘ ግብረሰናይ ድርጅት በመቋቋም የበረሃው መልአክ የተባለላት እናቶች ወሊድ ላይ እንዳይሞቱ ሆስፒታሎች፣ ልጆች እንዲማሩ ትምህርት ቤቶች፣ ለሰውም ለከብትም ውሃ እየገነባች የማህበረሰብ ኑሮና ችግር እየተቋደሰች እዛው እየኖረች ለ30 ዓመታት የእናትነት ጽናትና ርህራሄ ልክ ያስመሰከረች ያና ማሊካ ጥላ የመጣችው አውስትራሊያ ላይ ጽናቷና ጀብዷን በዶክመንተሪ ፊልሞቻቸው እየሰሩ የጽናት ምሳሌ ሲያደርጉ ብናይም እስካሁን ያገለገለችው ኢትዮጵያ ግን ተግባሯን አላወደሰችም፣ አልሸለመችም። ኢትዮጵያ የደሙላትና የለፉላትን የሚታወድስበትና የሚታከብርበት ሰንደቋ በዓለም አደባባይ ከፍ ከፍ የሚልበት ጊዜ ቅርብ እንደሆን ተመኘው።